ጤና ይስጥልኝ አድማጮችና ተመልካቾች። በዛሬው ቪዲዮ በጂኦፖለቲካዊ አለመረጋጋት እና በገንዘብ ምንዛሬ መዋዠቅ መካከል ያለን ግንኙነት እጅግ የጠነከረ ስለመሆኑን እንዲሁም ደግሞ ድንበር ተሻጋሪ ስራዎችን ለሚያከናውኑት ሁለገብ ኩባንያዎች ወይም ደግሞ በእንግሊዝኛው ማልቲናሽናል ኮርፖሬሽንስ ለተባሉት ይህንን ማዕበል ማስተናገድ ሰፊ የማክሮ ኢኮኖሚ ፈተና ብቻ ሳይሆን እጅግ ውስብስብ የሂሳብ አያያዝ እንቆቅልሽም ጭምር ስለሚሆን ይህንን ዛሬ በጂኦፖለቲካ ግጭቶች እንዲሁም ደግሞ ገንዘብ ምንዛሬ መዋዠቅንና የሂሳብ ስራ ተግዳሮቶች በሚለው ርዕስ ቪዲዮ ስላዘጋጀሁኝ በጥሞና እንድትከታተሉኝ እጋብዛችኋለሁ። በመጀመሪያ በመግቢያ እንደገለጽኩት በጂኦፖለቲካዊ አለመረጋጋት እና በገንዘብ ምንዛሬ መዋዠቅ መካከል ያለው ግንኙነት እንግዲህ እጅግ በጣም የጠነከረ ነው። ድንበር ተሻጋሪ ስራዎችን ለሚያከናውኑት ሁለገብ ኩባንያዎች በእንግሊዝኛው ማልቲናሽናል ኮርፖሬሽንስ ተብሎ ለሚጠሩት ማለት ነው ይህንን ማዕበል ማስተናገድ ሰፊ የማክሮ ኢኮኖሚ ፈተና ብቻም ሳይሆን እጅግ ውስብስብ የሆኑ የሂሳብ አያያዝ እንቆቅልሽም ጭምር ይሆናል ማለት ነው። ስለዚህ ይህንን በሁለት ክፍል ከፍለን እናያለን። በመጀመሪያው ክፍል ጂኦፖለቲካዊ አለመረጋጋት የገንዘብ ምንዛሬ መዋዠቅን እንዴት እንደሚያስከትል እንመለከታለን። የአንድ ሀገር ገንዘብ ዋጋ የዚያችን ሀገር የኢኮኖሚ ጥንካሬ፣ የፖለቲካ መረጋጋት እና የባለሀብቶችን እምነት የሚያንጸባርቅ ነው። እንግዲህ የጂኦፖለቲካዊ ግጭቶች ለምሳሌ የታጠቁ ኃይላት ግጭቶች፣ የንግድ ጦርነቶች፣ ድንገተኛ የአስተዳዳሪዎች ወይም ደግሞ የገዢ መደቦች ለውጥ ወይም ደግሞ ዓለም አቀፍ ማዕቀቦች ሲከሰቱ እነዚህን መሰረታዊ ምሰሶች ያናጋሉ ማለት ነው። በዚህ ምክንያት የሚከተሉን ዘዴዎች በመጠቀም በምንዛሬ ተመን ላይ ከፍተኛ መዋዠቅ ያስከትላል። በመጀመሪያ ወደ ዋስትና መሸሽ ወይም ደግሞ በእንግሊዝኛው ሴፍ ሃርበን ኢፌክትስ ተብሎ ይጠራልና ይሄ የጂኦፖለቲካዊ ስጋት በሚጨምርበት ጊዜ ዓለም አቀፍ ባለሀብቶች ከአደጋው ቀጠና ጋር ንክኪ ካላቸው ንብረቶች ላይ ካፒታላቸውን በፍጥነት ያወጣሉ። ይህንን ተከትሎ ገንዘባቸውን ይበልጥ አስተማማኝ ወደሆኑ በእንግሊዝኛው ሴፍ ሃርበን ተብሎ ወደሚጠሩ እንደ አሜሪካ ዶላር አይነት እንዲሁም ደግሞ የስዊዝ ፍራንክ፣ የጃፓን የን ወደ መሳሰሉት የውጭ ገንዘቦች ያዛውራሉ። ይህ ከፍተኛ የካፒታል ሽሽት እንግዲህ በግጭት ቀጠናው ውስጥ ያለውን የሀገር ውስጥ ገንዘብ ዋጋ በአጭር ጊዜ ውስጥ እንዲያሽቆለቁል ያደርገዋል ማለት ነው። ሁለተኛ ማዕቀቦች እና የኢኮኖሚ ማግለል የሚለው ነው። በዘመናዊ ዓለም የጂኦፖለቲካዊ ግጭቶች በተደጋጋሚ የሚካሄዱበት በኢኮኖሚ ማዕቀቦች አማካኝነት ነው። የማዕከላዊ ባንክ ተቀማጭ ገንዘቦችን ማገድ እንዲሁም ከዓለም አቀፍ የክፍያ ስርዓቶች ለምሳሌ ከስዊፍት አይነት ማግለል ወይም ደግሞ በዋና የወጪ ንግድ ምርቶች ላይ እገዳ መጣል የአንዲት ሀገር ዓለም አቀፍ የንግድ አቅምን በእጅጉ ይገድባል እንዲሁም ይጎዳል። ይህ የሀገር ውስጥ ገንዘቡን ፍላጎትና ተንቀሳቃሽነትን ወይም ደግሞ በእንግሊዝኛው ሊኩዊዲቲ ብለን የምንጠራው ማለት ነው ፍሰትን እና ተንቀሳቃሽነትን በማሳጣት ዋጋው በከፍተኛ ሁኔታ እንዲወድቅ ያደርጋል ማለት ነው። ሶስተኛ የአቅርቦት ሰንሰለት መቋረጥ እና የሸቀጦች ዋጋ መናር። ፖለቲካዊ አለመረጋጋት ያለበት ቀጠና እንደ ነዳጅ፣ ጋዝ፣ ስንዴ ወይም ደግሞ ሰሚ ኮንዳክተርስ የተባሉ አሉ እና ያሉ ወሳኝ ሸቀጦች አሉ። እነዚህ ሸቀጦችን በብዛት የሚያመርት ከሆነ ግጭቱ የዓለም አቀፍ አቅርቦትን ሊያደናቅፍ ይችላል። በዚህ ምክንያት የሚፈጠረው የዋጋ መናር በዓለም አቀፍ ደረጃ ከፍተኛ የዋጋ ግሽፈት ወይም ደግሞ ኢንፍሌሽን ብለን የምንጠራው ማለት ነው ከመቀስቀሱም በላይ አስመጪ ሀገሮችን የንግድ ሚዛን በማዛባት በምንዛሪያቸው ላይ ፈጣን መዋዠቅ ያስከትላል ማለት ነው። አራተኛ የገንዘብ ፖሊሲ ቀውሶች ሞኔታሪ ፖሊሲ ስትሬንስ። በአለመረጋጋት ምክንያት የሚመጣውን የገንዘብ ዋጋ መውረድ እና የዋጋ ግሽበትን ለመግታት በችግሩ ውስጥ ያሉ ማዕከላዊ ባንኮች ከባድ እርምጃዎችን ሊወስዱ ይችላሉ። እነዚህም የወለድ መጠኖችን በከፍተኛ ሁኔታ ማሳደግ፣
ወይም ደግሞ የውጭ ገንዘብ ከሀገር እንዳይወጣ ጥብቅ ቁጥጥር ማድረግ በእንግሊዝኛው ካፒታል ኮንትሮልስ ብለን የምንጠራው ማለት ነው ያካትታል ማለት ነው። እነዚህ ጣልቃ ገብነቶች ብዙውን ጊዜ ይፋዊ የምንዛሬ ተመን በእንግሊዝኛው ኦፊሻል ሬት ኤክስቼንጅ ሬት ብለን የምንጠራው ኦፊሻል ኤክስቼንጅ ሬት የምንለው ማለት ነው ከእውነተኛው የገበያ ዋጋ እንዲለይ ስለሚያደርጉት ትይዩ ወይም ደግሞ ጥቁር ገበያ በእንግሊዝኛ ይህን ደግሞ ፓራሌል ኦር ብላክ ማርኬት ብለን እንጠራዋለን እንዲፈጠር መንገዱን ይከፍታሉ ማለት ነው። ይሄ እንግዲህ ክፍል 1 ያየነው ስለሆነ ሁለተኛ ክፍል 2 ላይ ደግሞ የምናየው የሂሳብ አያያዝ ትርጉም ወይም ደግሞ ትራንስሌሽን እና ሪፖርት አቀራረብን እንመለከታለን ማለት ነው። እንግዲህ በጂኦ ፖለቲካዊ ውዝግቦች ምክንያት የአንድ ሀገር ገንዘብ ከፍተኛ መዋዠቅ ወይም ደግሞ ሃይፐር ኢንፍሌሽን በእንግሊዝኛ ብለን እንጠራው ሲያጋጥመው የወላጅ ኩባንያው ፓረንት ካምፓኒ ብለን እንጠራለን ትክክለኛና የተጠቃለለ የፋይናንስ መግለጫ በእንግሊዝኛው ኮንሶሊዴትድ ፋይናንሻል ስቴትመንትስ ብለን እንጠራዋለን ማቅረብ እንዲችል የውጭ ሀገር ቅርንጫፎች ሰብሲዲሪስ ብለን እንጠራቸዋለን። እነዚህን የውጭ ሀገር ቅርንጫፎችን የፋይናንስ ሰነዶችን በጥንቃቄ መተርጎም እና በድጋሚ መለካት አለባቸው ማለት ነው። ሪቫሉዌሽን ማለት ነው። አካውንታንቶቹ ለዚህ ሂደት በዋናነት ሁለት ዋና ማዕቀፎችን ይጠቀማሉ። እነዚህም IFRS ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ በተለይም ደግሞ ኢንተርናሽናል አካውንቲንግ ስታንዳርድ ቁጥር 21 እና ቁጥር 29 እንደገና ደግሞ ዩናይትድ ስቴትስ ጋፕ ናቸው። እነዚህን ሁኔታዎች ለማስተናገድ አካውንታንቶቹ የሚከተሉትን ስልታዊ እርምጃዎችን ይከተላሉ። በመጀመሪያ የስራ ማስኬጃ ገንዘብ መወሰን በእንግሊዝኛው አሴስመንት ኦፍ ፋንክሽናል ከረንሲ ብለን እንጠራዋለን። ማንኛውም የምንዛሬ ትርጉም ወይም ደግሞ ትራንስሌሽን ከመደረጉ በፊት አካውንታንቱ የዚያ የውጭ ቅርንጫፍ ተግባራዊ ወይም ደግሞ የስራ ማስኬጃ ገንዘብ በእንግሊዝኛው ፋንክሽናል ከረንሲ የምንለውን ማለት ነው የትኛውም እንደሆነ መወሰን አለበት ማለት ነው። ይህም ተቋሙ በዋናነት ኢኮኖሚያዊ እንቅስቃሴ ትራንዛክሽን ብለን የምንጠራውን የሚያደርግበትን የገንዘብ አይነት ነው። ኢንተርናሽናል አካውንቲንግ ስታንዳርድ ቁጥር 21 ይህንን ለመለየት የሚያስችሉ መሰረታዊ እና ሁለተኛ ደረጃ አመላካቾችን ያስቀምጣል። የጂኦፖለቲካዊ ቀውስ የአካባቢውን ኢኮኖሚ ሙሉ በሙሉ ካዛባው የሀገር ውስጥ ገንዘቡ የስራ ማስኬጃ መሆኑ ሊያበቃ ይችላል። ለምሳሌ አንድ ቅርንጫፍ ድርጅት የሀገር ውስጥ ገንዘቡ ከሚኖረው መዋዠቅ ራሱን ለመጠበቅ ሲል ዋና ሽያጮቹን፣ ግዢዎቹን እና ፋይናንሱን በአሜሪካ ዶላር ወይም ደግሞ በዩሮ ማከናወን ከጀመረ የስራ ማስኬጃ ገንዘቡ ወደዚያ ይበልጥ የተረጋጋ የውጭ ገንዘብ ይቀየራል ማለት ነው። ሁለተኛ በመደበኛ መዋዠቅ ወቅት ጥቅም ላይ የሚውሉ የትርጉም ዘዴዎች አሉ። የሀገር ውስጥ ገንዘቡ አሁንም የስራ ማስኬጃ ገንዘብ ሆኖ የሚቀጥል ነገር ግን ተለዋዋጭ በሚሆንበት ጊዜ አካውንታንቶች የውጭ ቅርንጫፉን የፋይናንስ መግለጫዎች ወደ ወላጅ ኩባንያው የሪፖርት ማቅረቢያ ገንዘብ ወይም ደግሞ ሪፖርቲንግ ከረንሲ ለመቀየር የወቅቱን የምንዛሬ ተመን ዘዴ ካረንት ሬት ሜተድ ብለን የምንጠራውን ይጠቀማሉ ማለት ነው። ንብረቶችና ዕዳዎች በእንግሊዝኛው አሴትስ ኤንድ ሊያቢሊቲስ ብለን የምንጠራው በሂሳብ መግለጫው ማጠቃለያ ቀን ባለው የመዝጊያ ተመን ወይም በክሎዚንግ ሬት ይተረጎማሉ ማለት ነው። ገቢዎችና ወጪዎች ኢንካም ኤንድ ኤክስፔንስስ ደግሞ ግብይቶቹ በተከናወኑባቸው ቀናት በነበሩ የዕለቱ የምንዛሬ ተመኖች ወይም ደግሞ ለዚያ ወቅት በተሰላ ተገቢ የክብደት ማማካኝነት ተመን ወይም ደግሞ ዌይትድ አቨሬጅ ሬት ብለን የምንጠራው ይተረጎማሉ ማለት ነው። ሌላው የትርጉም ልዩነቶች ትራንስሌሽን ዲፈረንስስ ብለን የምንጠራው ማለት ነው ልዩነቱን ማለት ነው። በዚህ ሂደት የሚመጡ ትርፎች ወይም ደግሞ ክሰራዎች ወዲያውኑ የተጣራ ገቢ በእንግሊዝኛው ኔት ኢንካም ብለን የምንጠራው ላይ ተጽዕኖ አያሳረፉም። ይልቁንም በሌሎች አጠቃላይ ገቢዎች በእንግሊዝኛው አዘር ኮምፕሬሄንሲቭ ኢንካም ተብለው በሚጠሩት ውስጥ ተመዝግበው የባለቤቶች ካፒታል ወይም ደግሞ ኢኩዊቲ ብለን በእንግሊዝኛ የምንጠራው አካል በሆነው ልዩ የትርጉም ማስተካከያ አካውንት ውስጥ ይከማቻሉ ማለት ነው። የስራ ማስኬጃ ገንዘቡ ከአገር ውስጥ ገንዘብ ይልቅ የወላጅ ኩባንያው ገንዘብ ለምሳሌ እንደ ዩኤስኤ ዶላር ሆኖ ከተገኘ ግን ጥቅም ላይ የሚውለው የጊዜያዊ ተመን ዘዴ ወይም ደግሞ ቴምፖራል ሜተድ ብለን የምንጠራው ነው ማለት ነው። በዚህ ዘዴ የትርጉም ትርፍና ኪሳራዎች ቀጥታ ወደ ገቢ መግለጫው ወይም ደግሞ ኢንካም ስቴትመንት ስለሚሄዱ የድርጅቱን የተጣራ ትርፍ መጠን በእጅጉ ሊያዋዥቁት ይችላሉ። ሶስተኛ
በከፍተኛ የዋጋ ግሽበት ወይም ሃይፐር ኢንፍሌሽነሪ ኢኮኖሚስ ወቅት ሪፖርት ማቅረብ። የጂኦፖለቲካዊ ውጥረት ከፍተኛ የዋጋ ግሽበትን በሚቀሰቅስበት ጊዜ የአገር ውስጥ ገንዘቡ የመግዛት አቅሙን በፍጥነት ያጣል። በኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ እና ወይም ደግሞ በኢንተርናሽናል አካውንቲንግ ስታንዳርድ ቁጥር 29 መሰረት በአንድ ኢኮኖሚ ውስጥ የ3 ዓመት ድምር የዋጋ ግሽበት መጠን 100% ሲቃረብ ወይም ደግሞ ሲበልጥ ያ ኢኮኖሚ በሃይፐር ኢንፍሌሽን ውስጥ እንዳለ ይቆጠራል። ይህ ገደብ ሲታለፍ መደበኛ የትርጉም ዘዴዎች ዋጋ ያጣሉ ማለት ነው። ምክንያቱም ዋጋው እየረገፈ ባለ ገንዘብ የታሪክ ወጪን ወይም ሂስቶሪካል ኮስት ሪፖርት ማድረግ ትርጉም አይኖረውም። በዚህ ጊዜ አካውንታንቶች የሚከተሉትን ልዩ ሂደቶችን መተግበር አለባቸው ማለት ነው። በመጀመሪያ ለዋጋ ግሽበት ማስተካከል ወይም ሪስቴትመንት ማዘጋጀት። ወደ ሪፖርት ማቅረቢያ ገንዘብ ከመተርጎማቸው በፊት ሁሉም ገንዘብ ነክ ያልሆኑ እቃዎች እንደ ንብረት፣ ፋብሪካ መሳሪያዎች እና ካፒታል የመሳሰሉት ሁሉም የገበያ መግለጫ እቃዎች አጠቃላይ የዋጋ መውጫ ኢንዴክስን ወይም በእንግሊዝኛ ጀነራል ፕራይስ ኢንዴክስ በመጠቀም በሂሳብ መግለጫው ቀን ባለው የመግዛት አቅም ልክ እንደገና መስተካከል አለባቸው። ሌላው ገንዘብ ነክ እቃዎች ወይም ሞኔታሪ አይተምስ የተባሉት ጥሬ ገንዘብ እና ሊሰበሰቡ የሚገባቸው ሂሳቦች ወይም ደግሞ በእንግሊዝኛው ሪሲቫብልስ ብለን የምንጠራው ማለት ነው አስቀድመውኑ የወቅቱን የመግዛት አቅም ስለሚያሳዩ በድጋሚ አይስተካከሉም። ሆኖም በሃይፐር ኢንፍሌሽን ወቅት ጥሬ ገንዘብ ይዞ መቆየት የመግዛት አቅም ማጣትን ስለሚያስከትል ይህ ኪሳራ በወቅቱ የገቢ መግለጫ ላይ የተጣራ የገንዘብ አቋም ትርፍ ወይም ኪሳራ ተብሎ መመዝገብ አለበት ማለት ነው። ወደ ሪፖርት ማቅረቢያ ገንዘብ መተርጎም ሌላው የፋይናንስ መግለጫዎቹ ለዋጋ ግሽበት ሙሉ በሙሉ ከተስተካከሉ በኋላ ሁሉም እቃዎች ማለትም ንብረቶች፣ ዕዳዎች፣ ገቢዎችና ወጪዎች ማለት ነው በቅርብ ጊዜው የሂሳብ መግለጫ ቀን ባለው የመዝጊያ የምንዛሬ ተመን ወይም ክሎዚንግ ኤክስቼንጅ ሬት ብለን የምንጠራው ወደ ወላጅ ኩባንያው ወይም ደግሞ የሪፖርት ማቅረቢያ ገንዘብ ይተረጎማሉ ማለት ነው። አራተኛ የትይዩ ወይም ደግሞ የጥቁር ገበያ የምንዛሬ ተመኖች ፈተና። በከፍተኛ ሁኔታ በማይረጋጉ ኢኮኖሚዎች ውስጥ መንግስታት ሰው ሰራሽ የሆነ ይፋዊ የምንዛሬ ተመን ወይም ኦፊሻል ሬት ሊያስገድዱ ይችላሉ። ሆኖም ግን እውነተኛ የንግድ ልውውጦች የሚከናወኑት በጣም ከፍ ባለ የትይዩ ወይም ጥቁር ገበያ ወይም ደግሞ በመንግስት በተፈቀደ የደላላ ተመን ነው ማለት ነው። እዚህ ላይ አካውንታንቶች ከባድ የሙያ ስነ ምግባር እና የቴክኒክ ፈተና ይጋፈጣሉ ማለት ነው። ኢንተርናሽናል አካውንቲንግ ስታንዳርድ ቁጥር 21 እና ዩናይትድ ስቴትስ ጋፕ ሁለቱም እንደሚደነግጉት ለትርጉም ስራ ጥቅም ላይ መዋል ያለበት ተመን በሂሳብ ስሌቱ ቀን እነዚያ ግብይቶች ወይም ደግሞ ቅሪ ሂሳቦች በእርግጥ ሊመነዘሩበት በሚችለው ተመን መሆን አለበት ይላሉ። ገንዘቡን በይፋዊ ተመን መመንዘር የማይቻል ከሆነ አካውንታንቶች እውነተኛውን የኢኮኖሚ እውነታ የሚያንጸባርቀውን ህጋዊ የትይዩ ተመን ወይም ደግሞ የትርፍ ክፍፍል ማስተላለፊያ ተመን በእንግሊዝኛው ዲቪደንድ ሬሚታንስ ሬት ተብሎ ይጠራል። ይሄ መጠቀም አለባቸው ነው የሚለው። ይህም የፋይናንስ መግለጫዎቹ ግልጽ እንዲሆኑ ባለድርሻ አካላትን እንዳያሳስቱ ያደርጋል ማለት ነው። በአጠቃላይ ሲታይ የጂኦፖለቲካዊ አለመረጋጋት የባለሀብቶችን እምነት በማናጋት እንዲሁ ካፒታልን ወደ አስተማማኝ የውጭ ገንዘቦች በማሸሽ በኢኮኖሚ ማዕቀቦች እና በአቅርቦት ሰንሰለት መቋረጥ አማካኝነት በሀገራት የገንዘብ ምንዛሬ ላይ ከፍተኛ መዋዠቅና የዋጋ ግሽበትን ያስከትላል። ይህንን ተከትሎ የሚመጣውን የፋይናንስ ቀውስ ለማስተናገድ የሂሳብ ባለሙያዎቹ በዓለም አቀፍ ደረጃ ተቀባይነት ያላቸውን የሂሳብ አያያዝ ስታንዳርዶች እንደ IFRS እና ዩናይትድ ስቴትስ ጀነራሊ አክሰፕትድ አካውንቲንግ ፕሪንሲፕል መተግበር አለባቸው። ይህም በመጀመሪያ የድርጅቱን የስራ ማስኬጃ ገንዘብ በእንግሊዝኛው ፋንክሽናል ከረንሲ ብለን የምንጠራው ማለት ነው በጥንቃቄ መለየትን፣ በተለመደው መዋዠቅ ወቅት የወቅቱን የምንዛሬ ተመን ዘዴ ወይም ደግሞ ካረንት ሬት ሜተድ በመጠቀም የትርጉም ልዩነቶችን በሌሎች አጠቃላይ ገቢዎች በእንግሊዝኛው other comprehensive income በሚለው ስር ማስቀመጥን እና የኢኮኖሚው የዋጋ ግሽበት ደግሞ ከ100% በላይ ሲሆን ደግሞ ኢንተርናሽናል አካውንቲንግ ስታንዳርድ ቁጥር 29ን መሰረት በማድረግ
የፋይናንስ ሰነዶቹን በመጀመሪያ ለዋጋ ግሽበት አስተካክሎ ወይም ሪስቴትመንት በማዘጋጀት በወቅቱ የመዝጊያ ተመን መተርጎምን የሚያካትት ይሆናል ማለት ነው። እንዲሁም እውነተኛውን የኢኮኖሚ እውነታ የሚያንጸባርቁ የትይዩ ወይም የጥቁር ገበያ ተመኖችን በትክክል በመጠቀም የፋይናንስ መግለጫዎችን ግልጽና ትክክለኛ እንዲሆኑ ማድረግ ይጠይቃል። ይህ እንግዲህ የአንድን ሀገር አጠቃላይ ምርት ወይም ጂዲፒ ብለን የምንጠራው የምንለካባቸው 3 መንገዶች እንዳሉ ይታወቃል። አንደኛው ኤክስፔንዲቸር ሜቶድ ሲሆን ሌላኛው ደግሞ ኢንካም ሜቶድ ነው። ሶስተኛው ቫሊዩ አድ ወይም ፕሮዳክሽን ሜቶድ ተብሎ ይጠራልና ይህ አጀስትመንት ወይም ማስተካከያ ሳይዘጋጅ እና ሳይመዘገብ ከተስተካከለ ጂዲፒው ምን ይባላል ማለት ነው? ኖሚናል ጂዲፒ ተብሎ ይጠራል። ሪል ጂዲፒ ሳይሆን ኖሚናል ጂዲፒ ተብሎ ይጠራልና ለዚህ ከፍተኛ አስተዋጽኦ ያደርጋል። አመሰግናለሁ።